መዘጋቱን እንዳታይ ለግራታ ነው ለበር ከፋች እኮ አይሆኑም እነዚህ መኪናውን ለመክፈት እኮ አይሆኑም ታውቃለህ ትክክል የወርቁ አይተነው ሮሮይስ እኮ መክፈት የማይችሉ ሴቶች ናቸው መኪናው ላይ መቆም አይመጥኑም ለሮሮይስ ራሱ ቢቆሙ እነዚያ ሴቶች ይመጥናሉ ነጭ ነው ይመጥለሱ ሸንቃጣ ነጭ ለመክፈት በሩ ቀልዳል ቤታየው ነው ያለች ይሄው ያየ እንዴት የሶሻል ሚዲያ እንዴት እንዳወረደው ሰው ይሆን አይቤት ሶሻል ሚዲያ ለሰው ሁሉ እኩል አረገው እኮ ሶሻል ሚዲያ ወርቁና ቤታየውና እኩል አርጎ የሚመጣ ያየ ወጥለካ ባትረች ወርቁ ሆነት ግን በጭባጫ ሁለተኛ እንዳትመጭ የተያበሳጨችኝ አንተ ጉሬዛ እኔ እኮ ሰውየውን ስለማውቀው ፈሳ ደሞ ቤታየው ምናምን ይሄንን ሶሻል ሚዲያ የሚያቦኩትን ይዘው እኮ ደንቆሮ ጥርቅም ወርቁ አይተነው ሴታት ሆኖ እንደነዚህ አይነት የውሻ ገርል ፍሬንድ ነው ምናምን ይዘው የሚዞሩ ይቀልዳል ከማን ያባረ ጋር የሚጨማለቅ ወላ ነው ደሞ እንዴ ወርቁ ማለት እኮ ከደመና በላይ የሚበርሰው እኮ በፈርስት ክላስ የሚሄድ ሰው እንደነዚህ አይነት የቲክቶክ አበባ ለማይ ጋር እንዴት ያወዳድሩታል 24000 ማየም ሲከተላት ነበር ቅድም 24000 ውሸት ነው ሽልማት ይሁን ሰው እንዲከተላቸው እኮ ነው ወርቁ ሸለመን ምናምን በቃ እኮ ነው ሰውየው ከነ መፈጠራቸው ያውቃቸው የሚገርማል ዶክተር ይሰማል 24000 ሰውየው ነው ምን ልንገር ከነ መፈጠራቸው ያውቃቸው የት ያውቃቸዋል አያውቃቸው ወርቁ አይተነው አንድ ቀን አግኝቼ ነበርና በሆነ አጋጣሚ 100 ልጆችን የሚሆን አራት ጋብዞ ነበርና የሚገርም ነገር የትኛውም ኢትዮጵያ ውስጥ ተማርኳለም ዓለም ላይ የተማረ ኢኮኖሚን ተነትናሉ የሚል ሰው እንደ ወርቁ አይተነው አይነት ኢኮኖሚን የውጭን ኤክስፖርት እና ኢምፖርት የሚተነትን ብቃት ያለው ኢኮኖሚስት የለው እውነት ነው የምነግርህ እጅግ በጣም በእውቀት የተሞላ ሩሩ የሆነ ሰው በጫወት የሚያስደስተው በቃ ፖዚቲቭ ነገር መናገር የሚያስደስተው አንዲት የሙስሊም አማራኮ በደቡብ አካባቢ አረ ሙስሊም አማራ አይደለች እንደው ሙስሊም ሆና ግን ኢትዮጵያዊ ነችና ደቡብ አካባቢ ተቃጥሎባት የ15 ሚሊዮን አካባቢ ንብረት ሲወድምባት እኮ 15 ሚሊዮን ብር የሰጠ ድንቅ ኢትዮጵያዊ እኮ የጎጃም አማራ ይሄንም እንትን ለውሉ አንቺ ወርቁ አይተነው ከምንም ነገር በላይ ይለያል በቃ በተፈጥሮ ሰጭ ነው በቃ ሰጭ ነው አዛኝ ልብን ያለው አይገርም ከነቤታዩ ጋር ሊያገናኙ አየው ቤታዩ እኮ 24000 ደደም ማህየምና አህያ ሰው ዛሬ ሲከተላት ነበር ውሻ ልደስ ስታከብር ውሻ ነው እሷን እንትን ቢላት እንጂ እሷ ከወርቁ አይተነው ጋር አይደለም ከኔ ጋር አትወዳደርም እኔ በልጣታለሁ አንተ እኮ ዶክተር ነው ከምን ተገኘ ዶክተር ያወረዳት ደግሞ ሜዲሲን ያጠናሰው እንዴት ነው ካንተ ጋር ራስ የምትመድብ ኖ ደንቆሮ ነው የሰበሰበችው ዘሰይ ዳንኤል አብቀቅ አስረግጠኝ ነው እየቆረጠ ምን ልክል በ21ኛው ክፍለ ዘመን በ21ኛው ክፍለ ሪፖርት አድርገውብኛል ታብታብ አድርጌ እኔ ማህይም ልጅ ይሄን ማህይም ተቃውሙ